መተናል ወደ አክሱም እንግዲህ ማርያምን ለማክበር የነባት እሺ መተናል። አዶናይ ቤተክርስቲያን ገብቶ እኔ ቤተክርስቲያን እንዴት እንደሚፈራ ቃል አጋንንት ነገር የሚያመልኩ ሰዎች አሉ እዚህ ሀገር ላይ ስሙን ታውቁታላችሁ። አዶናይ ቤተክርስቲያን ገብቶ እኔ ቤተክርስቲያን እንዴት እንደሚፈራ ቃል እኔ ልደታ ሰፈር ተወርጄ ነው ያደኩት። ማንም ታዋቂ መጣ ማንም ምንም መጣ ፎቶ ይዞ እንትና ታዋቂ ነው ብሎ የሚሯሯጥ ያው ቤተ መቅደስ ውስጥ የኦርቶዶክስ ቤተ መቅደስ ውስጥ እንደዛ ሲደረግ እኔ በህይወቴ አይቻላል። ቅድስት ድንግል ማርያምን የሰደባት ያዋረዳት እዩ ጩፋ የአዶናይ መካሪና የአዶናይ እንትን እኮ ነው። እዩ ጩፋ በቅድስት ድንግል ማርያም ላይ የቀለደ ያሾፈ የተሳደበ የአዶናይ መንፈሳዊ አባቱ ነው። ሊሸውዳችሁ ነው። ለምን ቫይራል ለመውጣት ቫይራል የኦርቶዶክስ ተዋህዶ ስስ ብልት ያቃሉ አውሻክድ ቤተ መቅደስ እንግዲህ የኦርቶዶክስ እምነትና እንትኑ ሰዎች እየተምታታባችሁ ይመስለኛል። ቤተክርስቲያን ውስጥ ነው የሚደረገው። ሰላም ማውለናቡ ኧረ ለቤተ መቅደሱ ክብር ይኖራችሁ። አይ ጊዜ ስንቱ ቤተ መቅደስ ውስጥ ነው ያለው እንዴ? ምን አለበት? ይሄ እኮ ቤተ መቅደስ ነው። እሱ ላያቅ ይችላል ምናምን ከሌላ አገር ነው የመጣው። ስለዚህ አንድም እዛ ጋር የሚያውቅ እንትን አንዴ ሀያ ሀበሻ ያው ነጠላ ብቻ ቁም ነገር የለም የምለው ለዛ ቤተ መቅደስ እንኳን በማንም ጋጥ ወጥ ይደፈራል። ይሄን ያህል እንኳን አታስተውሉም እንዴ? የፈለገ ቢሆን ቤተ መቅደስ በዚህ ደረጃ መዋረድ አለበት? ምን አይነት ኦርቶዶክስ ግን በቃ ባዶ ናችሁ ማለት ነው። የማንም ቅራቅንቦ መጫወቻ ናችሁ ማለት ነው። የፈለገ ቢሆን ይሄንን ኦርቶዶክስ ውስጥ እኔ ራሱ አይመቸኝ። አዶናይ የ25 ዓመት ጎልማሳ ወጣት ነው። ነገ ከነገ ወዲያ ወደ ካናዳ ተመልሶ ትረሱታላችሁ፣ ይረሳችኋል። ይሄን ቪዲዮ ሴቭ አድርጉ። አዶናይ ከወራት በኋላ አዶናይን የሚያስታውሰው ሰው የለም። ይህ የኢትዮጵያ እናውቀዋለን እኮ። እንኳን አዶናይ አጫሉ ሁንዴሳ ተረስቷል። እንኳን አዶናይ ቴዲ አፍሮ ተረስቷል። እንኳን አዶናይ ታማኝ በየነ ተረስቷል። እንኳን አዶናይ ሲሪየስ ነው የምላችሁ ይረሳል። ኢትስ ዘ ሞመንት። ትግራዮች ተረጋጉ። የትግራይ ተወላጆች ተረጋጉ። እውነቴን ነው የምላችሁ። ታለቅሳላችሁ፣ አስለቅሳችኋለሁ። ኮረንቲ ያስይዛችኋለሁ። ተረጋጉ፣ ስርዓት ያዙ፣ ስርዓት ግበሩ። እኔ ራሱ ደስ አይለኝ። ፈርታችሁ ሌሎቹ ተንበጫብጫችሁ ቅሩ። ለብቻዬ ብቀር እመርጣለሁ። ኦርቶዶክስ ቤተክርስቲያን ውስጥ እንደዚህ መደረግ የለበትም። ብልግና ነው። የትኛው መስጊድ እንደዚህ ይደረጋል? ጴንጤ ቸርች እንዳይደረግ ጌታ ምስክር። እኔ አሜሪካን ሀገር ብዙ ኦርቶዶክስ ቸርቾች ሄጃለሁ። ሲሄድም የነበርኩ ሰው ነኝ። ኧረ አንድ ሰው እንደዚህ አያደርግም። እንደዚህ አይነት ሰዎች በበዙበት እኔ ኦርቶዶክስ መጫወቻ እንደሆነች አይቻለሁ። በቃ ቤቷ ፈርሷል። ለዚህ ነው ለካ ሰው በየቲክታክ ላይ ሲንበጫበጭ የሚውልበት ስርዓት ግበሩ። እናንተ ጡት ነካሽ ስርዓት ግበሩ። እናንተ ባንዳዎች። አዶናይ አይደለም ለትግራይ ህዝብ ድምጽ የሆነው እናንተ ከሆናችሁ በውጭ ያላችሁ ዳያስፖራዎች የመጨረሻ የትግራይ ህዝብ ጠላቶች። ሄድና ዛጋ አፋር ላይ በድሮን የተጨፈጨፈውን ከ3 ሳምንት በፊት አፋር ላይ በድሮን የተጨፈጨፈውን ወንድምና እናት እንፈላለግ። ሄድና እናት እየተራበች የተጠማች አንድ ነገር ስለ ትግራይ ህዝብ አዶናይ ተናገረላችሁ? ደንቆሮ መሀይም። የትግራይ ህዝብ እኮ ድሮም እኮ ኢትዮጵያውያኖች እኮ ጨቋኝ የሚጨቁነውን የሚገለውን የሚያርደውን የሚጠቀምበትን ነው አይደል እንደሚፈራው የሚያነክሰው። እንደ ንጉስ ይወዳብ ያለ መልካም ሰው ሰሪ ለእናንተ ስንት ብር እንዳጠፋው ታውቃላችሁ? ለልጆቻችሁ ተረበው እንዳይራቡ ከ10 ሰዓት በላይ ቁጭ ብዬ ካውንስሊንግ ሳረጋችሁ። ኦርቶዶክስ በዚህ ደረጃ ለማን አንድ ሴጋ መታለው ላለ እከክ ይሄን ያህል ማሽቃበጥ ማርያም ስላለ። በነገራችን ላይ ማርያም ሲጠራት ስሟን ቢውል አትመጣም ተመልሳ። ማርያም የተከበረች የተወደደች እናት ናት። የክርስቶስ እናት ሲጠራት ቢውል አትመጣም።
ምክንያቱም ምንም አጀንዳ የላትም የምትመጣበት፣ ምንም አጀንዳ የላትም። ከሙታን የተነሳው ለእኛ ለፍርድ የሚመጣው ኢየሱስ ክርስቶስ ነው ይላል መጽሐፍ ቅዱስ። ትመጣለች የሚል የለም። አሁን ለድብድብና ለፉክክር ነው። ይኸው ቤተክርስቲያናችሁን አዋርዶላችሁ ቁጭ አረገላችሁ። አላማ ያለው ይመስለኛል። ዝም ብሎ ሆይ ሆይ አልተባለም። ይሄ ልጅ አሁን ሳስበው እግዚአብሔር ምስክሬ ነው የምለው የሆነ ኢንቴንሽን፣ አለባበሳቸውን አይቼዋለሁ፣ ምን አደራረጋቸውን አይቼዋለሁ። አሁን በብዛት ሶሻል ሚዲያ ላይ ማርያም ማርያም ከልጇ ጋር የምታፎካክሩ ሰዎች እኮ ናቸው። ሰው እንዴት ከጌታ ከኢየሱስ ክርስቶስ ጋር ለመናደድ ብለህ ማርያም ማርያም ትላለህ? ክርስቶስን አታውቀውም? ኦርቶዶክስ ማለት ነው። ክርስቶስን አይመቻትም ማለት ነው። ኦርቶዶክስ የሚመቻት ማርያም ብቻ ነው ማለት ነው። ምን አይነት ወንጌል እያስተማራችኋቸው ነው? ከመድኃኔ ዓለም ከዓለም መድኃኒት ልጆች እንዲርቁ የምታደርጉት፣ ኦርቶዶክሶች እንዲርቁ የምታደርጉት ምን የሚል ትምህርት ነው? ምን የሚል ወንጌል ነው የምታስተምሯቸው? የልጇ ስም ሲጠራ ኢየሱስ ክርስቶስ ጌታ ነው አዳኝ አድርጉት ሲባል ቅር የሚላት ማርያም ያለች ይመስላቸዋል? ቅር የሚላት ማርያም ያለ ይመስላቸዋል? አያችሁ፣ መጨረሻው ማርያምን ማመን መጨረሻው ይሄ ነው። ማርያምን አምላክ ማድረግ መጨረሻው ሰልፊ ነው። ይሄ ነው በቃ። ነጠላ አድርገህ መቅደሱን ታጨቀየዋል። የማርያም ሃይማኖት ሆነ። አረ ወዴት እየሄድን ነው? የምናደርገውን ነገር ሁሉ እየረሳን ነው። የቆምንበት ያለነውን ነገር ሁሉ እየረሳን ነው። እኔ ጭራሽ መንፈስ ቅዱስ ምንም ቤተክርስቲያኗ አዛዥ እንደሌላት የማንም መንጋ እንደሚጫወትባት ይኸው። ሰላም ማውለን አቡ። ኧረ ለቤተ መቅደሱ ክብር ይኑራችሁ። አይ ጊዜ የሚያስቀኝ ስንት ዓመት እዛ ቤተ ክርስቲያን ሄደው ያስተማሩ፣ ምናልባት አያስተምሯቸውም፣ ካስተማሯቸው ቄሶች አንድም ቀን ፎቶ እንነሳ ብለው ያውቁም። አይገርማችሁ? ለአንድ ቀን እዛ ቤተ ክርስቲያን ላይ ሄደው ብዙ ጊዜ ጸሎት ያደርጉ፣ ብዙ ጊዜ በማያውቁት ነገር ሲደፉ የሚውሉት እንኳን የእነሱን ቄሶች አንድ ቀን ማስታወሻ ብለው ፎቶ ውስጥ እንነሳ ብለው አውርተዋቸው አያውቁ። አንድ ቲክታክ ላይ ሽልማት መጣ። በቃ አብዛኛው የእሱ ደጋፊ አሁን ማርያም ማርያም ብሎ ኦርቶዶክስ መያዙ ነው በሱ ቤት። እመነኝ፣ ማርያም ተመልሳ አትመጣም። ማርያም ለፍርድ አትመጣም። ማርያም አታድንም። መናደር ትችላለ፣ መበሳጨት ትችላለ፣ ኡኡ ማለት ትችላለ። ለዚህ ነው ማርያምን እያሉ የሚሳደቡት። ማርያምን ብለህ ሙዚቃ ቤት ነው አሁን የምትውለው አንተ። ማርያምን ከወደድካት እሷ እግዚአብሔርን የምትከተልናት። ማርያም ዘማሪ ናት፣ እርግጠኛ ነኝ ለእግዚአብሔር ነው የምትዘምረው። ማርያም የእግዚአብሔር ወዳጅ ናት። ማርያም ጭፈራ ቤት አታገኛትም። ማርያም መጥፎ ቦታ አታገኛትም። እናንተ ግን የምትገኙት እዛ ቦታ ላይ ነው። አስመሳዮች ናቸው። ማርያምን እንወዳታለን፣ በተግባር ግን ከማርያም ጋር ከወደዳችኋት ልጇን ውደዱላት፣ ጌታዋን አክብሩላት። ከወደዳችኋት አትወዷትም። ከወደዳችኋት ብልግናችሁን አቆሙ። አታረጉትም። ብልግናችሁን አታቆሙ። ስድቡን አታቆሙ። መረንነቱን አታቆሙ። ማርያም ማለት ግን ትችላላችሁ። በስሟ ማሽቃበጥ፣ በስሟ ማስመሰል ትችላላችሁ። በስሟ ማርያም ብሎ መጮ ትችላላችሁ። ከዛ ውጭ ግን ማርያም ምንም ማድረግ እንደማትችል መጽሐፍ ቅዱስ ይናገራል። ልጅነትን ሲገደው ያደረገችው ለአምላክ የተሰጣትን ትእዛዝ ፈጽማለች። በአግባቡ የተባረከች ሴት ናት። እናንተ የምትሄዱበት ርቀት ግን አምልኳት የሚል አካሄድ ይመስላል። አምልኳት አምልኳት በጣም ማሂዬ፣ እንዴት ነሽ? ላውጋው ታዝባል። ላውጋው ሌሎቻችሁ ታዝባችኋል። አለባበሳቸውን ታዝባችኋል።
ይኸው አለባበስም እያሳየዋችሁ ነው። የሰይጣኑን ዓለም የሚመራ አለባበስ እየለበሱ ነው የሚመጡት ወንዶቹ። አሜሪካን ሀገር ኦስካር ሽልማት ላይ ብትመጡ ለሰይጣን የተሸጡት የሚለብሱት አለባበስ ነው የሚለብሱት። ይህንን ይዘው ነው የመጡት። ስለዚህ ሶሻል ሚዲያ ላይ ምን ያህል የዘቀጠ ነገር እያደረጉ እንደሚመጡ እያየን ነው። የሚያሳዝነው ይሄ ትውልድ አንድ ጀኔሬሽን ጠፍቷል። በሚያሳዝን ሁኔታ አንድ ጀኔሬሽን ጠፍቷል። ቤተ መቅደስ ኦርቶዶክስ አታከብርም። እኔ እግዚአብሔር ምስክሬ ቤተ መቅደስ እንዴት እንደምንንቀጠቀጥ እንኳን ልንገባ በእኔ ጊዜ የነበረውን ነው የምነግርህ። አሜሪካን ሀገርም ቢሆን ቤተ መቅደስ ላይ ሰው ያለው ማንም ይምጣ ማንም። እኔ አሁን ፕሮግራሙ ካለቀ በኋላ ካለቀ በኋላ ውጪ ወጠን ፎቶ አብረውኝ የተነሱ ብዙ ሰዎች አሉ። ቤተ መቅደስን ራስ ከብሩ በዚህ ደረጃ ከናቁ ነገ እኮ ሌላ ነገር ሊፈጠር ነው። ቤተ መቅደስ ላይ እንደዚህ አይነት ሰልፊ እየተባለ እንደዚህ እየተሽከረከሩ ከተደረገ ምን ቀራችሁ ታዲያ? ኦርቶዶክስ ምኑ ቀረ? ምኑ ነው የቀረው? ንገሩኝ። ስለዚህ ነገ ቢያ ይመጣል። በተለይ ቤተክርስቲያን ላይ በዚህ ደረጃ ሲሆን እወዳታለሁ የሚለው እወዳታለሁ ማርያም 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 ብሎ የቀባጠረውን ቤቷን ግን ደጃፏን ግን አያከብረውም። ተዋርዳችኋል። ሙስሊም ይሄንን አያደርግም። ጌታ ምስክሬ ነው። ፕሮቴስታንት ይሄንን አያደርግም። አሁን እየተበላሸ የመጣው ትውልድ ለእናንተው ነው። አያችሁ፣ ወንጌል አልሰበካችሁትም። ይሄን ትውልድ ትህትናን አልሰበካችሁትም። አረቄውን ሲጠጣ ይውላል፣ ምኑን ሲጠጣ ይውላል። ቤተክርስቲያን ይሄዳል፣ ይመለሳል። የሚያውቀው ታሪክ የለም። ስለ ቤተክርስቲያንን ማክበር የሚባል ነገር በውስጡ የለም። እንግዲህ ያያችሁት የሀገር ነጠላ ለባሽ ነው። ቤተ መቅደስ ይበልጣል፣ አዶናይ ይበልጣል። በእናንተ የቱ ነው የሚበልጠው? የቱ ነው እንዶ ማስተዋል ያቃታችሁ ሰዎች ይህንን ነው እንደ ኢየሱስ ክርስቶስ ሲባል መናደድ እኮ ጀምራችኋል። አሁንማ በጣም መብሸቅ መናደድ፣ ልክ ሃይማኖታችሁ የተሰደበ እስኪመስላችሁ ነው የምትናገሩት እኮ። አምጂስታ ያስኪኝው በጣም ትናደዳላችሁ። ኢየሱስ ጌታ ነው ሲባል ብስጭት የሚያደርግ መንፈስ አለ እዛ። ቤታችሁ ግን ይኸው የምታዩት ነው። በጣም አዝኛለሁ። እግዚአብሔር ምስክሬ። እኔ እነማዬ እንዴት ቤተክርስቲያኗ እንደሚያከብሯት ሳይ፣ እንዴት የኔ ጀኔሬሽን የነበሩ ሰዎች ኦርቶዶክስ የተባለ ቤተ መቅደስ ሲገባ ያለው ልብ ስብራት ያለው ትህትና ይለያል። ዲስ ጀኔሬሽን ሰልፊ እንደዚህ እያለ ለመጀመሪያ ጊዜ ቤተ መቅደስ ሰልፊ ሳይ እኛ ራሱ በፊት ስናደርግ መልካም ነገሩን ነበር የምንቀርጸው። ሄደናል፣ ቸርች ቪዲዮ ቀርጸናል። በጣም ያሳዝናል። የራስን ቤት ሳታስከብር በኋላ ማልቀስ አትችሉም። ነገ ማልቀስ አትችሉም። ዋው! በፈለጋችሁ ታሳዩ። ማታ አዶናይ ክለብ ነበር። ማርያም ብሎ ስቴጅ ላይ ስሟን ጠርቶ በፈለግከው አስያዝ። እውነቴን ማታ ላይ ክለብ ሲጨፍር ነበር። ስሟን ይጠራዋል፣ ምንም ችግር የለም መጥራት። ማታ ላይ ግን ክለብ ሲጨፍርበት ነበር በዛ ስም፣ በማርያም ስም። ይሄ ነው አሁንም ምንም አይነት በፈለጋችሁ ብትሄዱ ለዚህ ነው ለውጥ ምን የማይመጣባት። ለዛ ነው ሰው እየተነሳ ወደ ሌላ እምነት የሚሄደው። እነዚህ አልባሌ ነገሮች ስለበዙ ነው። አልባሌ የአፍ መውደድ ብቻ። ማርያምን በአፍ ትወደዳለች፣ በተግባር አይወዷትም። እንዴት በተግባር? እሷ ያደረገችውን አያደርጉ።
እሷ ለእግዚአብሔር የታዘዘችውን ለእግዚአብሔር የሆነችውን እነሱ መሆን አይችሉም። እመቤቴን ማርያምን ሲሉ ይውላሉ። በየቤተ ክርስቲያኑ እየገቡ የሚያደርጉ ከዚህ በኋላ ሰልፊ ነው። በጣም 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 ነው ያሳቀኝ። ሂዝ ያንግ ሌትም ኢንጆይ እንዴ መዝናናቱ ማከለከለው ብለውስ ተከልክሏል እንዴ? ማከለከለው እንዴ? ራሱን ሰርጀሪ አሰርቶ ጡቱን ሆዱን አሰርቶ $12,000 ዩሮ ከፍሎ ነው ሄደው። ሊዝናና ማን ሄደው? እሱ አይደለም ጉዳዩ እኮ። ማን ከለከለው መዝናናቱ? ማን ከለከለው? ሲያስመስል ደግሞ አክስቴ ቤት መሬት ተኝቼ ነው። የእናቱ ቤት እንደዛ የተንጣለለ ኖሮ እናቱ ጋር እየኖረ አክስቴ ቤት መሬት ላይ የተኛው ምናምን እያለ በድህነት ሙድ ሊመጣባቸው። አቤት! ልጁ ግን ሳክስ ይችላል። ጌታን ሳክስ ይችላል። የእናቱ የአባቱ ቤትን አይተናል። ሬስቶራንታቸውን አይተናል። ሁሉ የሞላላቸው መሆኑን አይተናል። ድሆቹ ጋር ጭቡቴ ለመጫወት አክስቴ ጋር መጥቼ መሬት እየተኛው ታስታውሻለሽ? አክስቴ አንቺ አልጋ ላይ ሆነሽ ምናምን ምናምን። ሶፋ የላትም አክስት፣ ሶፋ የላትም፣ ሌላ ክፍል የላትም። በጌታ በኢየሱስ ስም እንደዚህ አይነት ሌባ አዲስ አበባ መጥቶ እናቱ ለሱ መሆን አቃተችው። ለሱ ሆቴል መከራየት አቃታት። ለሱ ቤት ኪራይ መክፈል አቃታት እናቱ። እና መሬት ላይ ተኝቶ መሬት እየተኛው ለተወሰነ ጊዜ እስኪስተካከልልኝ ብሎ እጅ ይሰክሳቸዋል። አቤት አበሻ ግን አቤት አበሻ! እንዴት አድርገ ድህነትን ካወራህለት እንዴት አድርጎ እንደሚያነግስ ድህነትን ካወራህለት እንዴት እንደሚያነግስ እና አዶናይ ፈጣሪውን ፈጣሪ ምስክሬ ነው የምለው ፈጣሪውን ቢያንስ ቤተ መቅደሱን አክብረው። ሌላ ቦታ እንደፈለግኩ አክብረው አስከብር። አንተ ማርያም የምትወዳትም ቤተ መቅደሷ ላይ እንደዛ ሲቁላሉ ስታይ ኖ ኖ ኖ ውጭ ወተን ማድረግ እንችላለን፣ ይሄ ግን የእግዚአብሔር ቤት ነው ብለህ መተው ትችላለህ። በተለይ በጣም ያስጮኸችው በእንትና ናት፣ የቴዲ አፍሮ ሚስት አምሰለት ሙጬ እሷ ናት ብዙ እንዲጮህለት ያስደረገችው። ከሰይፉ ጋር ያለ ቅራኔ ስላለ ማስጮ የፈለገችው ሌላ ሰው በዛ ደረጃ ኢንተርቪው አድርጋ አታውቅም። በዛ ደረጃ ሌሎቹን ተንከባክባ አታውቅም። ማንም ሲመጣ ዝም ብላ ነው እንትን የምታደርገው የነበረው። ማንም እሷ ጋር ኢንተርቪው ሲደረግ ምንም ምግብ ቀርቦለት እንደዚህ በሻቅጦ እንደዚህ ያዙ ይልቀቁኝ ተብሎ ምናምን አይደለም ሆኖ አያውቅም። እሱን ግን ማስጮ የሆነ ቪው ፍለጋ ምን ፍለጋ አድርጋ በደንብ አርጋ ነገሩን አቀጣጥላ የተጫወተችው ጭውውት ያለ ምን የሀገርሽን ልጆች አንድ እንጀራ እዛ ላይ አብልተሽ ታውቂያለሽ? ኢንተርቪው ስታደርጊ you never did። ጭውውቴው ሌላ ነው። ደግ መስሎ ሌላውን ለማስጠቆር የተሰራ ስራ ነው። this is the truth። አንድ ሰው አንቺ ጋር ኢንተርቪው ሲደረግ ምግብ ተጋብዞ በዛ ደረጃ የበላ ሰው አንድ ሰው አላውቅም። ሌላው ኢትዮጵያ አይደለም። ያ ጥያቄዎቹን የሚያውቃቸው ይሄንን ነገር በደንብ አድርገህ ሰግጥ የሚለው አስፎግረዋል፣ አስበልተዋል፣ እኛን መተዋለን፣ እናስተካክልላለን። ሰገጤ ነው። እኔ በምንም የምታስተካክሉት ነገር የለም። እና ጭውቴው ምናምን ነገር የተፈለገው ነገር አለ ጸጋቸው ላይ እንደው ለማሽቃበጥ በሴቶች ለመወደድ ሽልጥልጥልጥልጥ ስትሉ በጣም ነው የሚያስጠላው። በጣም ወርዳችሁ ስትገኙ አሁን ለምሳሌ አንተ ሴቶችን ጥቃት ብለህ ብትሄድልኝ ጀግና ትባላል። ጀግና የሴቶች ጥቃትን ምናምንን ብለህ ብትቃወም ሴቶች ለነቀነኒ ለምናምን ድምፅ ብትሆን እንደው ጀግና አለ ነበር።
ሽልጥልጦች ናቸው፣ አስመሳዮች ናቸው። እና በብዛት አንዳንድ ቲክታከሮች ሶሻል ሚዲያ ላይ ያየዋቸው እንታወቅ ምናምን ሀሳቢ ነን የሚሉ በጣም 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 የሚያሳዝን ነገር ነው። ስለዚህ አንተ ማድረግ የምትችለው የነበረው የሴቶችን ጥቃት መደፈር ምናምን አድርገህ የሴቶች የወር አበባ ተፈጥሯዊ ነው። እንደዛ ለብሶ መሄድ ለሴት አዝኛለሁ ለማለት ነው። እና መሀይም ስትሆኑ እንደዛ ነው የምታስቡ ለማለት ፈልጌ ነው። አስተውሉ። አይጠቅማችሁ። ሽልጥልጥ ሀሳብ አይዲያ ሌላ ነው። እነዚህ ሰዎች ኢትዮጵያ ላይ የሚያመጡት ነገር ወደፊት ያስፈራኛል። ጌታ ምስክሬ፣ እነዚህን ወንዶች ሳይ በጣም የሚያስደነግጠኝ ነገር አለ። በጣም ነው የሚያስደነግጠኝ። የሚታየኝ ነገር አለ። ምክንያቱም አይተናል ብዙ አዋርዶች፣ አሁን የአርቲስቶች አዋርድ ትልልቅ አርቲስቶች ሲሆኑ እንደዚህ የሚሽለጠለጡት ነገር አይቻላል። ማን never seen anything like that። ተልእኮ ያለው ነገር ያለ ይመስለኛል። ተልእኮ አለው ከጀርባው የሆነ እንትን የሚላቸው ሰዎች አሉ። በዚህ ላይ ጆሲ ላንቺ ጋርድ አንድ ቲክታከር ላይ ለሚለምን ሰው ጋርድ ተይዞ መወጣጠር ያስፈልጋል? በጌታስ ቲክታክ ላይ ታፕታፕ 2 አበባ 3 አበባ ደብል ነው የሚል ሰው ጋርድ ያስፈልገዋል? ምንን ሊወስዱት? ለምን ያመጣውን ማን ይወስደዋል? እንደው ቢወሰድ ሀብታሞችን ምናምን አጌት ሀብታም የሆነ ቱጃር የሆነ ቻፓ ያለው ምናምን ይነው ሊዘረፍ ይችላል፣ ማጅራል ሊመታ ይችላል። ታፕታፕ 1 አበባ 2 አበባ 3 አበባ ብሎ የሚውል ሰው እንዴት በጋርድ ምናምን ያዙ ይልቀቁኝ ይላል? አያችሁ፣ እንደዚህ ነው የዘመኑ ማካበድ። አቴንሽን የሚያገኝበትን የሆነች ነገር የሚያገኝበትን ነገር ፍላጎት ነው ያላቸው። በቃ ምንም ነገር አሁን ከነመፈጠሩ ብዙ ሰው አውቀው ማን ጆሲ ቀጭኗል። እኔ የማውቀው ቲክታክ ላይ ስለመጣ እና በጣም የምሰቀው ነገር አሁንም እደግመዋለሁ፣ የሴቶች የወር አበባን አስመልክቼ ይሄኛውን ልብስ ለበስኩኝ ብሎ የመጣው ውጪ ላይ እንደዚህ የሚያደርጉ አጋንንት ነገር የሚያመልኩ ሰዎች አሉ። እዚህ ሀገር ላይ ስሙን ታውቁታላችሁ ምን እንደሚባሉ። እነሱ የሚለብሱት ልብስ ነው የፈጣሪ ምስክሬ። አጋንንት የሚያመልኩ ሰዎች የሚለብሱት አለባበስ ነው። ግቡና አሜሪካን ኦስካር ብላችሁ እዩ። አጋንንት የሚያመልኩ ለሌላው የተሸጡ የሰይጣን እንትኖች ነው ያለውና በደንብ ይሄን ካያችሁ በጣም በሚያስደነግጥ ሁኔታ ያንን የሚያመልኩ ናቸው። ኢትዮጵያም እየገባ ነው ይሄ ነገር። ስለዚህ ይሄንን ነው እማዝ ነው እንዴ ወንዶች የምትለብሱ ከሴቶቹ አዋረዳችሁ። ሴቶቹ እንኳን ከአንዷ በስተቀር አብዛኛው ቆንጆ ልብስ ነው የለበሱት። አንዷ 3 ሚሊዮን ያለችው አሁን አስታወስኳት፣ ያቺ ልጅን አስታወስኳት። ማን ልጅ ናት የምትባል? ኢቫንካ የምትባል እርግጠኛ ነኝ ስሟ ኢቫንካ አይደለም፣ ያው የቲክታክ ስም ምናምን ነው። እና በፊት ከሆነ ልጅ ጋር ትሰራ ነበረ ቲክታክ እየመጣች ግን እንትን የላትም ምንም ጌም ተጫዋች አይደለች ምናምን። ጌም ተጫዋች ካልሆንክ ደግሞ ቲክታክ ጥሩ ገንዘብ አይከፍልም ያን ያህል እና በጣም በሚያሳዝን ሁኔታ መታ ተበጠረቀች። ያቺ ብጥርቅ ራቁቷን መጣ ሳትለብስ ለብሻ ያለው ብላ ተበጠረቁ በቃ። እና አሁን የምነግራችሁ ምንድን ነው ለወጣቱ አፈር እያስገቡት ነው። የወደፊት ጄኔሬሽን እኔ ያስፈራኛል። በዚሁ ከቀጠለች ኢትዮጵያ ሰው እናጣል። በዚህ ከቀጠለች ፈጣሪ ምስክሬ በጣም ነው ማስነው። ለኢትዮጵያ ጉዳይ በጣም አስደንጋጭ፣ ወጣቱ የደነዘዘ ምንም ነገር የሌለው እንደሆነ አይቻለሁ።